ሰላም እንዴት ናችሁ? እንኳን ደህና መጣችሁ ወደ ቢፍቱ ኤፌክስ ዞን ዩቲዩብ ቻናል። በአዲስ ነገር ይሄው ብቅ ብያለሁ ማለት ነው። ያው የተወሰናችሁ ቲክታክ ላይ ታቆኛላችሁ። ፋሚሊዎቼ ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ የማታቆኝም እንደዛው ቢካዝ ይጠቅማቸዋል። ለዛ ሰብስክራይብ አድርጉ ማለት ነው። ያው አብዛኞቻችሁ ታውቃላችሁ በፎሬክስ ኢንዱስትሪ 3 አመት ቆይቻለሁኝ። እናም በዚህ በ3 አመት ውስጥ ለኔ ይጠቅሙኛል የጠቀሙኝን እንዲሁም ደግሞ ድሮ ባደርጋቸው ብዬ የሚለውን ለእናንተ ሼር አደርግላችኋለሁ ማለት ነው። ምክንያቱም እኔ አሁን ልማቀውን ነገር ድሮ ባቅ ኖሮ ሜቢ ያን ሁሉ ጊዜያት አይወስድብኝም ነበር ማለት ነው። ለዛ ምንድነው ካለኝ በዚህ በ3 አመት ካለኝ ኤክስፒሪየንስ ጆርኒን ሼር ላደርግላችሁ ነው ማለት ነው። አንዱ ወንድሜ how to control over trading ብሎ ጠይቁኛል። ይህም ጥያቄ ደግሞ የሱ ጥያቄ ብቻ አይደለም የአብዛኞቻችሁ ጥያቄ ነው። ምክንያቱም ብዙ ሰው ይሄን ጥያቄ ጠይቁኝ ነበር፣ ግን እኔ አለፍ ለአንዳንድ ሰው ነው የመለስኩት። ቢካዝ ብዙ ሰው አንድ አይነት ተመሳሳይ ነው የጠየቀኝ። እኔም ደግሞ ያን ያህል ፍሪ ስላልሆንኩኝ ልመልስላችሁ አልቻልኩም ነበር ማለት ነው። እና ይሄንን አንዱ ልጅ ስለጠየቀኝ የአብዛኛው ሰው ጥያቄ ነው በማለት እንደ መጀመሪያ ቪዲዮ ሰርችበታለሁ ማለት ነው። ቀጥታ ወደ ቪዲዮ እንግባ ማለት ነው። ኦቨር ትሬዲንግ ምንድነው? ኦቨር ትሬዲንግ ለምን ይከሰታል? ኦቨር ትሬዲንግ ማቆም ይቻላል? እንዴት እንችላለን የሚለውን በሶስት ከፋፍያለሁኝ ማለት ነው። በዚህ በሶስት እንትን ውስጥ የመጀመሪያው ኦቨር ትሬዲንግ ምንድነው? ኦቨር ትሬዲንግ ስንል የወሰድናቸው ትሬድ ብዛት ሳይሆን ፕላናችን ከሚፈቅድልን በላይ ትሬድ ማድረግ ነው። ይህም ክራይቴሪያ ሳያሟላ ትሬድ መግባት፣ ይህም ከኢሞሽን ጋር የተያያዘ ነገር ነው። ለዛ ኦቨር ትሬዲንግ ዲሲፕሊን አለመሆን የተነሳ ነው። እና ኦቨር ትሬዲንግ ለምን እና እንዴት ይከሰታል የሚለውን በሁለተኝነት እናየዋለን ማለት ነው። እናም ኦቨር ትሬዲንግ የሚከሰተው በሁለት ዋና ምክንያቶች ነው ማለት ነው። አንደኛ ይሄ በስሜታዊ ትሬድ ቴክ ማድረግ ነው። ኢሞሽን ሆነን ትሬድ ቴክ ማድረግ ነው። ብዙ ትሬደሮች የሚወርቁበት ምክንያት ወደ ትሬዲንግ ዓለም ሲመጡ ማለት ነው ውሳኔያቸው ከስሜታቸው ጋር አያይዘው ስለሚተገብሩ ነው። ይሄ ደግሞ በትሬዲንግ ዓለም ይሄ ካለ ፕላን ትሬድ ማድረግ ትተን በኢሞሽን ስንሰራ ሁለት የትሬዲንግ በሽታዎች ይይዙናል ማለት ነው። አንደኛ ይሄ ፊር የምንለው ነው፣ ፍራቻ። ሁለተኛ ደግሞ ይሄ ግሪድ የምንለው ነው ማለት ነው። ፊር የምንለው ይሄ የመጀመሪያ ሴታፕ አምልጦኛል ብለን የሚቀጥለው እንዳያመልጠን ብለን ዘሎ ትሬድ ማድረግ ነው። ይህ ደግሞ በጣም የተሳሳተ ነገር ነው። ይሄ ደግሞ የሚከሰተው ምንድነው? ከኢሞሽን ጋር ነው። ይሄ ፍራቻ ነው። በፍርሃት ምክንያት አንድን ትሬድ ሚስ አደርገዋለሁ ብለህ ፈርተህ ዘሎ እንደመግባት ነው ማለት ነው። ይሄ በጣም የተሳሳተ ነገር ነው። ይሄን ከማድረጋችሁ በፊት ግን ብዙ ነገር ትሬድ ቻርት ከፍተን ብዙ ነገር እናያለን አይደል? እነሱን ማስቀደም እንጂ ሚስ አደርገዋለሁ የሚባል ነገር የለም። ትሬድ ውስጥ እኮ ትሬድ 24 hours ኦፕን ነው ቻርት አይደል? ቻርት ከፍታችሁ ግን ሚስ ባደርገውስ ወይኔ ምናምን ብላችሁ ይሄ ፍራቻ እሱ ማለት ነው። ይሄ ግሬድ የምንለው ደግሞ ማይንድ ሴታችንን ከኳሊቲ ሴታፕ ከመፈለግ በላይ ብዙ ገንዘብ ሜክ አድርጋለሁ ብሎ ማሰብ ነው። ይሄ ደግሞ በጣም 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 የተሳሳተ ነው ማለት ነው። ምክንያቱም ከፕላናችን በላይ ኦር ከሴታፓችን በላይ ገንዘብ ሜክ አድርጋለሁ ብሎ ማሰብ ማቆም። እንደዚህ አይነት የምታስቡ ሰዎች ካላችሁ ከዛሬ ጀምሮ ባታስቡ ጥላችኋለሁ። ምክንያቱም መጀመሪያ ክሬት ማድረግ ያለባችሁ የራሳችሁን ስትራቴጂ፣ ፕላናችሁን፣ ክሊር የሆነ ስትራክቸር እያንዳንዷ ነገር ማየት አለባችሁ እንጂ ዝልል ብላችሁ ገንዘብ ነው አይኖ እንደዚህ የምታስቡት አብዛኞቻችሁ ያው የአንዳንድ ሰው ላይፍ ስታይል አይታችሁ በሚመጣ ነገር ነው። ግን ትደርሱበታላችሁ። መጀመሪያ ግን ማስቀደም ያለበትን ነገር ማስቀደም ይኖርባችኋል። እኔም አንዱ ይሄ ችግር ነበረ። በአንድ ቀን ውስጥ ገብቼ ብዙ ገንዘብን አፍሼ መውጣት ፈልግ ነበረ። ይሄ ግን ለኔ አልጠቀመኝም። ኢሞሽናዊ እንደሆነ ይሄ እንዳውም እንድፈራ አደረገኝ።
ተረዳችሁኝ አይደለ? ለዛ ይሄ ግሪድ የምንለው ምንድነው አለን ከገንዘብ ሞር ከምንም በላይ ገንዘብን ሞር ሰራለው ብሎ ማሰብ ነው ማለት ነው። ሶ ይሄም ደግሞ በጣም የተሳሳተ ነገር ስለሆነ ማስተካከል ይኖርባችኋል። ኦኬ በሁለተኝነት ደግሞ ይሄ ክሊር የሆነ ስትራክቸር ኦር you don't have defined plan የሚለው ነው። ይህም ደግሞ ኦቨር ትሬዲንግ የሚከሰትበት ምክንያት የሆነን ክሊር የሆነ ስትራክቸር ኦር ፕላን ሳይኖረን ሲቀር ነው ማለት ነው። ይህም ደግሞ ግልጽ ያልሆነ ፕላን ኦር ሞዴልስ ከሌለን ሶ ይሄንን በሶስት ከፍለን እናየዋለን ማለት ነው። አንደኛ ይሄ ቤዝድ ኦን ፊሊንግ የምንለው ነው። ይሄ ምንድነው? የምንወስደው ትሬድ በስሜታችን የተመረከዘ ይሆናል ማለት ነው። ይሄ ማለት ምንድነው? ደስ ስላለን ብቻ መግባት ነው። ደስ ሲለን ብቻ መግባት። ይሄም ለምሳሌ ዊን አድርጋችሁ ሊሆን ይችላል፣ ከሁለቴ ኦር ሶስቴ ዊን አድርጋችሁ ሊሆን ይችላል። ሶ እዛ ፊሊንግ ላይ ሆናችሁ መግባት ማለት ነው። በተቃራኒ ደግሞ ምንድነው? ሁለት ኦር በተደጋጋሚ ሉዝ አድርጋችሁ ከሆነ አሁንም እዛ ስሜት ላይ ያነ ስሜት እያሰባችሁት ነው ማለት ነው። ትሬድ እያደረጋችሁ ያላችሁት ማለት ነው። ኦኬ በሁለተኝነት ደግሞ ይሄ ራንዳምሊ የምንለው ነው። ይሄም ደግሞ ዝም ብለን ማርኬቱ ጥሩ ስለመሰለን ትሬድ ቴክ ማድረግ ነው ማለት ነው። ይሄ ደግሞ ምንድነው? ምንም የሆነ ስትራክቸር ኦር ክሊር የሆነ ነገር ሳታገኙ ትሬድ ቴክ ማድረግ ነው ማለት ነው። ሶ በሶስተኝነት ደግሞ ምንድነው? ይሄ ዊዛውት ትሩ ኮንፈርሜሽን ሳናገኝ ማለት ነው። ይሄም ሴታፓችን ትክክለኛ ኮንፈርሜሽን ሳናገኝ ማሳደር ማለት ነው። ተረድታችሁኛል ብዬ ተስፋ አደርጋለሁ። ይህም ደግሞ ምንድነው? በአይሲቲ ደረጃ አለ አይደለ? የራሳችን ፕላን ምን የሚያሟላልን ነገር አለ አይደለ? ይሄ ለምሳሌ ኤምኤስስ መጠበቅ፣ ሊኩዊዲቲ ማየት፣ ብቻ የተለያዩትን ነገር ምንድነው ክሊር የሆነ ኮንፈርሜሽን ሳናገኝ ትክክለኛ ኮንፈርሜሽን ሳናገኝ ዝም ብለን መግባት፣ ይሄ ከትሬድ ጋራ መሯሯጥ እንደማለት ነው። ኦቨር ትሬዲንግን እንዴት ማቆም እንችላለን ይቻላል የሚለውን ነው። እሱን ደግሞ በአምስት ከፋፍያለሁ። እኔ በተረዳሁት ልክ እኔን የጠቀመኝ ልክ እንዲሁም ደግሞ ለእናንተ ሼር አድርጋለሁ ማለት ነው። ያው ሳስረዳ ጎበዝ ሁሉን አሁን አላቅም፣ እናንተ ትነግሩኛላችሁ። ሶ ኦቨር ትሬዲንግ እንዴት ማቆም ይቻላል የሚለውን የመጀመሪያው ሴት ሊሚት ታይም ነው። እሱ ትሬድ ስናደርግ እንደ ቁማርተኛ ሳይሆን እንደ ቢዝነስማን ትሪት ማድረግ ነው ማለት ነው። አብዛኞቻችሁ ከኔ ጀምሮ ቢግነር እያለን ማለት ነው ይሄ በጣም ብዙ ገንዘቦችን ሜክ አደርጋለሁ ብሎ ከማሰብ የተነሳ እንደ ቁማርተኛ ልንጫወት እንፈልጋለን። ማርኬት ውስጥ እንደዛ የሚባል ነገር የለም። አብዛኞቻችሁ ከኔ ጀምሮ ማለት ነው። እኔም ድሮ እንደዛ ነበር የማደርግ። ከማርኬት ጋር ትንንቅ መያያዝ ተረዳችሁ? እንደ ቁማርተኛ የምንሰራለን። ለምን እያለን ማለት ነው። ይሄ በጣም የተሳሳተ ነገር ነው። ይሄንን እንደ ቁማርተኛ ሳይሆን እንደ ቢዝነስማን ነው ትሬድ ማድረግ ያለባችሁ። ማርኬት ውስጥ አንድ አመለጠኝ የሚባል ነገር የለም ብያችኋለሁ። 24 hours ኦፕን ነው ማርኬት። ሁለተኛ ነገር ደግሞ ማርኬት ውስጥ ስትገቡ ማርኬት ምን ፈልጋችሁ እዛ ውስጥ እንደገባችሁ ያውቃል፣ በደንብ ያውቃል። ለዛ ቀደም እንዳልኳችሁ የራሳችሁን ሞዴል፣ ፕላን፣ እንዲሁም ስትራቴጂ ኤቭሪቲንግ እሱ ላይ ነው ሞር ፎከስ ማድረግ ያለባችሁ። ቢካዝ እሱ ላይ ካላችሁ ገንዘብ ሜክ ለማድረግ ቅላችኋል ማለት ነው። ሶ ይሄ እንደ ቁማርተኛ መጫወትን ማቆም ይኖርብናል ማለት ነው። ሁለተኛ ነገር ደግሞ ፒክ ዮር ኪል ዞን። ለምሳሌ ይሄ ለንደን አይደል፣ እነሱ ላይ ትሬድ ብናደርግ ተረዳችሁኝ? እነሱ ላይ ትሬድ ብናደርግ ቢካዝ ብዙ ጊዜ እነዚህ ላይ ነው ብዙ ክሊር የሆነ የምናገኘው ክሊን የሆነ ነገር የምናገኘው። እንዳም ደግሞ እዛ ላይ ነው ጥሩ ነገሮችን ልንይዝ የምንችለው ማለት ነው። ለዛ ኪል ዞኖችን ማየት ነው። ሌላው በሶስተኝነት ደግሞ በጣም 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 ለእኔ የጠቀመኝ ነገር ነው የምነግራችሁ። በጣም ትጠቀሙበታላችሁ። ለእኔ አንድ እሱ ነው የጠቀመኝ። ምንድነው? ከሁሉም ቻርት ኦር ደግሞ ትሬድ አድርጋችሁ ለንደን ኪል ዞን ካለቀ በኋላ ቻርታችሁን
ክሎዝ ማድረግ ነው። ይህም ደግሞ ምንድነው የሚጠቅማችሁ ካላችሁ እዛ ላይ ቆይታችሁ ለምን አልደግሞ የምትሉትን ሀሳብ ካይምሯችሁ ታወጡታላችሁ። ግን እናንተ ይሄንን ከማሰብ ፋንታ ትዘጉትና ቻርቱን ከዛ ለራሳችሁ ለ15 ደቂቃ ለ5 ደቂቃ አሩ ነው ሰው ይለያያል ብቻ ምን ያህል ጊዜ እንደሚፈጅበት ወደ ራሱ ለመመለስ። ግን እንደዛ በማድረግ ወደ ራሳችሁ ተመልሳችሁ ከራሳችሁ ጋር ማውራት። ተረዳችሁኝ? ቻርታችሁን ዘግታችሁ ከራሳችሁ ጋር ማውራት ይሄ በጣም የሚጠቅማችሁ ነገር ነው ማለት ነው። ዊንም ማድረጋችሁ ሉዝም በቂ ነው። በቃ ዘግታችሁ እንዳለቀክ ዘግታችሁት መውጣት ነው። ኢሞሽን እንዳትሆኑ ያደርጋችኋል። ኢሞሽናዊ ሆናችሁ ራሱ ከሆነ ወደ ራሳችሁ አውሮታችሁ ምንድነው ጥፋቴ ብላችሁ ተመልሳችሁ ማየት ትችላላችሁ ማለት ነው። ሶ ሁሌ ማድረግ ያለባችሁ ኪልዞን ካለቀ መዝጋት ነው ቻርቱን። ከዛ ከራሳችሁ ጋር መሆን ነው ማለት ነው። ኦኬ በሁለተኝነት ደግሞ ምንድነው ይሄ only take a plus setup ከኳንቲቲ ኳሊቲ ማስበለጥ ማስበለጥ። ተረዳችሁ ጋይስ? ለምሳሌ ፕሪቼክሊስት ካለን እሱን እንዲያሟላልን መጠበቅ፣ ካላሟላልን ደግሞ መተው ማለት ነው። ግልጽ ነው አይደል ጋይስ? አዎ ግልጽ ነው። ኦኬ በአራተኝነት ደግሞ remind yourself of the truth ነው። ኦኬ ይሄ ማለት አስረኛ የኛን ክራይቴሪያ ከማያሟሉ 2 or 3 የኛን ሩል የሚያሟሉ A+ ሴታፕ መውሰድ ነው። ተረዳችሁኝ አይደለ? ይሄ ደግሞ ምንድነው በሳምንት ውስጥ 10 ትሬድ ቴክ አደርጋለሁ ብሎ ማሰብ ግዴታ አይደለም። ከሱ ይልቅ ይሄ ሩላችንን ጠብቀን የራሳችንን A+ ሴታፓችንን ክሬት አድርገን ትሬድ ብናደርግ በሳምንት 2 or 3 በቂ ነው ማለት ነው። ተረዳችሁኝ አይደለ? ቢካዝ አንዳንዱ ሰው ብዙ ትሬድ ስላደረገ ትሬደር ነኝ ኦር ደግሞ አሁን አውቃለሁ ስለ ማርኬቱ ብለን እናስባለን። ይሄ በጣም የተሳሳተ ነው። ሶ ይሄንን ምንድነው የምታደርጉት እናንተ A+ ሴታፓችሁን ክሊር የሆነ ነገር አግኝታችሁ እንዲሁም ደግሞ የራሳችሁን ስትራቴጂ ኑሯችሁ ነው ትሬድ ቴክ የምታደርጉት። ፕላን ካወጣችሁ በኋላ በሳምንት እንዳልኳችሁ 3 or 4 ሊሆን ይችላል 5 ብቻ በቂ ነው። ግዴታ አይደለም በሳምንት 10 ትሬድ ቴክ አደርጋለሁ or በቀን 10 ትሬድ ቴክ አደርጋለሁ የሚል አስተሳሰብ ማውጣት አለባችሁ። ከሱ በፊት ምንድነው ይቀድማል ያልኳችሁ የራሳችሁን ፕላን ይሄ ፕላስ ሴታፖችን ማግኘት ይኖርባችኋል ነው ማለት ነው። ተረዳችሁኝ አይደል ጋይስ? እና ኤቭሪ ታይም እንዳልኳችሁ እነዚህን ከያዛችኋቸው ተጠቀሙበታላችሁ ጋይስ። ሶ በሶስተኝነት ደግሞ ምንድነው ይሄ ኢሞሽን ጆርናል ማድረግ ነው። ይሄ ጆርናል ኢሞሽን ኤንድ ትሬድ ዳታ የሚለው ነው። እሱ ምንድነው ትሬድ ከመግባታችን በፊት ለራሳችን እነዚህን ጥያቄዎች መጠየቅ ይኖርብናል ማለት ነው። አንደኛ ለምንድን ነው ይሄን ትሬድ ቴክ ያደረኩት ነው። ሁለተኛ ነገር ደግሞ ፕላኒንግ ያሟላልኛል ወይ። ሶስተኛ ደግሞ ምን አይነት ፊሊንግ ላይ ነኝ ብላችሁ ራሳችሁን መጠየቅ ይኖርባችኋል ማለት ነው። ምን አይነት ፊሊንግ ላይ ነኝ የሚለው ምንድነው ሰው ነን አይደለ? እንከፋለን፣ እንደሰታለን፣ እናዝናለን። ምን አይነት ፊሊንግ ላይ ናችሁ? በጣም ደስተኛ ነው ኦር ብዙ ሰው ሆኖ ኦር ኢሞሽናል ሆነ የተለያየ ስሜት ውስጥ ሆነ ብቻ ትሬድ ቴክ ልናደርግ እንችላለን። ሰው እስከሆነ ድረስ እነዚህ ነገሮች ያው አይጠፉም ከኛ ማለት ነው። ለዛ እንደዚህ አይነቶችን ጥያቄ ራሳችሁን መጠየቅ ይኖርባችኋል። ፕላኒንግ ያሟላልኛል ወይ ብያችኋለሁ። እንዲሁም ደግሞ ይሄን ትሬድ ለምንድነው ቴክ ያደረኩት ብላችሁ ማሰብ ይኖርባችኋል ማለት ነው። ይሄ ለኔ በጣም 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 የጠቀመኝ ነገር ነው። ስቲል አሁን ድረስ የማደርገው እኔ እንደዛ ነው ማለት ነው። ስቲል አሁን ድረስ ማለት ነው። ምክንያቱም ጆርናል እኔ ብዙ ጊዜ ጆርናል አድርጉ እላችኋለሁ። ቲክታክ ላይቭ ላይም ስገባ አንዳንድ ልጆች ስጠይቁኝ ምናምን እና ጆርናል ብታደርጉ ብዬ እላችኋለሁ። በጣም ጥሩ ነው ማለት ነው። ስለ ጆርናል እንድሰራላችሁ ከፈለጋችሁ ቀጣይ ቪዲዮ ትነግሩኛላችሁ፣ ሰራላችኋለሁ ማለት ነው። ቢካዝ አብዛኞቻችሁ የምትጠይቁኝ ጥያቄ ስለነበረ ለማለት ነው።
ሶ ኤቭሪቲንግ ማድረግ ያለባችሁ እነዚህን ትሬድ ከመግባታችሁ በፊት ራሳችሁን መጠየቅ ይኖርባችኋል ማለት ነው። ሶ በአምስተኝነት ደግሞ ምንድነው ቢውልድ ሜንታል ዲሲፕሊን ነው። ኦኬ ቢውልድ ሜንታል ዲሲፕሊን ይህም ደግሞ ምንድነው ለአይምሯችን ትሬድ ከመግባታችን በፊትና ስንወጣ ለሚመጣው ሪዛልት ዝግጁ እንደሆነ ለራሳችን መናገር ያስፈልጋል ማለት ነው። ምክንያቱም ይሄ ደግሞ በጣም ነው የሚጠቅማችሁ፣ እኔ ነው የጠቀመኝ ነገር ስለሆነ ማለት ነው። ይሄንን ከሁሉም ነገር በቃ ያስቀርላችኋል። ምክንያቱም ትሬድ ከመግባታችሁ በፊት ሪዛልቱ ምን የሚሆን እቀበላለሁ ብላችሁ ለራሳችሁ ከነገራችሁት ያ አይከብዳችሁም። ምንም ነገር ሲመጣ ለመቀበል አይከብዳችሁም ማለት ነው። ሶ ሁሉ ጊዜ ማድረግ ያለባችሁ እናንተ ትሬድ ከመግባታችሁ በፊት ለራሳችሁ ይሄን ነገር መናገር ይኖርባችኋል ማለት ነው። ምክንያቱም አንድ ሰው ለሚመጣው ነገር ዝግጁ ከሆነ ያን ያክል ለመቀበል አይከብደውም ማለት ነው። ለዛ ኤቭሪዴይ ማድረግ ያለባችሁ ለእነዚህን ጥያቄዎች መጠየቅ ይኖርባችኋል ማለት ነው። እናም ይሄንን ጥያቄ እኔ ለማስረዳት በቻልኩት አቅም ላስረዳችሁ ሞክሬያለሁኝ። አይ ሆፕ ደግሞ እናንተ ደስ ብሏችሁ እየሰማችሁትም ነው ብዬ አስባለሁኝ። ማስተካከላችሁ ነገር ካለ ንገሩኝ፣ ችግር የለውም አስተካክላለሁኝ። እና ማስረዳት ላይ ጎበዝ ይሁን አልሆን እኔ እንጃ አላቅም፣ ብቻ እናንተ ትነግሩኛላችሁ። ሶ ምንድነው ማድረግ ያለባችሁ ኤቭሪ ታይም ለራሳችሁ እውነት ይሄንን አድርጉት። በህይወታችሁ ከነገ ጀምራችሁ ትጠቀሙበታላችሁ ማለት ነው። በስተመጨረሻ ደግሞ ሁላችሁም ትሬዲንግ ዓለም ላይ ለመቆየት እና ጥሩ ደረጃ ለመድረስ ትሬድ ስናደርግ ከስህተታችን መማር፣ ጥንካሬያችንን ደግሞ ማበርታት ይኖርብናል ማለት ነው። ራሳችሁን በጥንካሬያችሁ ራሳችሁ መሸለም አለባችሁ። ወር ደግሞ በዛ በጥንካሬያችሁ ውስጥ ሞር እይታችሁን መጨመር ነው። ተረዳችሁኝ? ሞር እዛ ነገር ላይ መጠንከር ይኖርባችኋል። ሞር እይታዎችን ማየት ይኖርባችኋል። እንዲሁም ደግሞ ከስህተታችሁን ደግሞ የምታስተካክሉት ያው ጆርናል አድርጉ፣ አናላይዝ ስሩ ብያችኋለሁኝ። እነዛን በማድረግ ትሬድ ዓለም ውስጥ ለመቆየት ትችላላችሁ ማለት ነው። ምክንያቱም እንዳልኳችሁ ነው ትሬዲንግ ውስጥ የራሳችሁ ፕላስ ይሄ ፕላስ ሴታፕ ካለ ክሊር የሆነ ስትራክቸር ካላችሁ ስትራቴጂ ካላችሁ ማርኬት ራሱ ጊዜ ሊወስድብህ ይችላል፣ ግን እመነኝ አንድ ቀን ትደርስበታል። ኤቭሪዴይ ሁሉንም ነገር ትደርሱበታላችሁ። ተረዳችሁ? ለዛ ማንም ደግሞ የለፋውን ነገር ፈጣሪ አይነፍገውም። ለዛ መጀመሪያ ግን መልፋት ይኖርባችኋል። 1-3 ትሬድ ቴክ ስላደረጋችሁ በጣም ኢሞሽናችሁን ሀይ አድርጋችሁ የማይሆን ሪስክ አትወሰዱ ማለት ነው። እኔ ጋር በጣም ብዙ ሰዎች በጣም ብዙ ሴቶች ራሱ አውቃለሁ ከኔ ጋር የጀመሩ ግን ትንሽ አሁን ያለንበት ደረጃ ያለነው ግማሹ ትቶታል፣ ግማሹ ይጀምረዋል ይገባል ምናምን ማለት ነው። ሶ አንደኛ ነገር ደግሞ ትሬድ ማየት ያለባችሁ ነገር ይሄ የሰው ላይፍ ስታይል አይታችሁ ምናምን ኢሞሽናል ሆናችሁ ትሬድ አታድርጉ። ቢካዝ ይሄን እንደ ቲፕ ነው የምነግራችሁ። ምክንያቱም ይሄ በጣም የተሳሳተ ነው። ኢሞሽናችሁ በጣም ይሄ ሳይኮሎጂያችሁ በጣም ይጎዳል። እንደዛ ብላችሁ አታስቡ። ተረዳችሁኝ አይደለ? ለአንዳንዱ በአንድ አመት ሊሳካለት ይችላል፣ በ6 ወር ሊሳካለት ይችላል። እናንተ እነዛ ማየት የለባችሁም። ተረዳችሁ? እና ይሄንን ነገር ማስተካከል ይኖርባችኋል። የዛሬው ቪዲዮ ይሄንን ይመስል ነበር። አይ ሆፕ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ለዛ ያው እንዳልኳችሁ ኤኒ ኩዌሽን ካላችሁ ኮሜንት ሴክሽን ላይ ጠይቁኝ ማለት ነው። ባይ